us Oromos. Oromon Gammadu Qaba. This giant has paid for peace. This giant has paid for equality. This giant have paid the ultimate price. Welcome, welcome to the nation's capital. Welcome to the nation's capital. Welcome to the nation's capital. Bisa mero toko. Oisa. Yes. Yes. Baay'ee nama gammachiisa. Eeyyen. እንደምን ዋላችሁ። በቀለና ጃዋር እንደገና በአይነ ስጋ ለመገናኘት ስላበቃን በጣም ደስ ብሎኛል። ባለፈው ጊዜ ቃሊቲ ስጎበኛችሁ እላችሁ ላይ ስጋ አልነበረም፣ አጥንትና ቆዳ ተጣብቆ ነው ያየኋችሁ። በጣም አዝኜ ነበር። ቢያንስ እያንዳንዳቸው 80 ወይም 100 ፓውንድ ከሰውነታቸው ቀንሰው በ1977 ዓመተ ምህረት ወሎ ውስጥ የኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄን በመናካሄድበት ጊዜ ትልቅ ረሃብ መጥቶ ነበር፣ ድርቅ ነበር። እዛ ድርቅ ላይ ያየኋቸውን እዛ ረሃብ ላይ ያየኋቸውን ሰዎች ነበር የሚመስሉትና በጣም የሚያሳዝን ሁኔታ ነበር። ከዛ በጣም የሚያሳዝን ሁኔታ ውስጥ ወጥተው እንደዚህ ሐሳብ ይዘው ስጋ ገዝፈው መሐላችን ሲገኙ እጅግ በጣም ደስ የሚል ነው። ደስ ብሎኛል። የተጻፈ ነገር አዘጋጅቼ ነበር፣ ግን ካዘጋጆቹ ጋር ሙግት መግባት ስለማልፈልግ እንዲሁ ሐሳቤን አጠር አድርጌ ብናገር ይሻል ይሆናል ብዬ አስባለሁ። መግቢያው ላይ እንደተባለው ጃዋርን ሳቀው ወደ 13 ዓመታት አልፈዋል። መጀመሪያ ያወቅኩበት መንገድ ራሱ ትንሽ ለየት ያለ ነበረ። ወንድሜ እዚህ ከተማ መጥቶ ነበር ከቶሮንቶ እና ጓደኛዬ ወደ ደቡብ ምስራቅ እስያ ለስራ ሄዶ እንደዚህ ጃዋር የሚባል ወጣት አገኘና ቤቱ ጋበዘው። ከዛ ጃዋር ከሌሎች ወጣቶች ጋር ሲከራከር አንደኛው ሜዲሲን ማጥናት የሚፈልግ ልጅ እኔ ሜዲሲን ነው ማጠናው፣ ምክንያቱም ሜዲሲን ይሄን ያህል 100,000 ብር ያስገኛል በአመት ምናምን እያለ ያወራል። የሀብታም ልጅ ነው። ከዛ ጃዋር ሲከራከረው ሜዲሲን ለምን ታጠናለህ? የፖለቲካ ሳይንስ ብታጠናኮ አገራችንን ከችግር የሚያወጣ ድሆችን ከድህነት የሚያድን ትልቅ መፍትሄ መሆን ይችላልና ኮሌጅ ስገባ የፖለቲካ ሳይንስ ነው ማጥናት የምፈልገው ብሎ ይከራከረዋልና ያ ሰው በጣም ይገረማል። እነዚህ 17 ዓመት ልጅ እንዲህ አይነት አርቆ የሚያስብ እንዴት ሊሆን ይችላል ሚልና ወንድሜ ሲነግረኝ አድራሻውን ማግኘት ትችላለህ ጓደኛ ጋር ደውለ ስለው ረኔ ጋለ ብሎ ይሰጠኛል። ለጃዋር ኢሜል አረግለታለሁ። እንዳጋጣሚ ኮሌጅ ጨርሶ መምጣቱ ነበር። ገና የ21 ዓመት ልጅ ቢሆን ነው። ዲሲ መጥቻለሁና እንገናኛለን። ተገናኘን። ከዛ በኋላ ጃዋር በሚያቀው በሰለጠነበት የዚህ የሰላማዊ ህዝባዊ እምቢተኝነት ጉዳይ ላይ ሰዎች ሰብስበን እነ ዶክተር ኤቢሳን ወንድማችንም ነበረ እና ሌሎችም ነበሩ። ታምራት ነገራ ነበር እና ተሰብስበን ማጥናት ጀመርን።
የሲሳይ ኦሮሞ ባህላዊ ማዕከል ውስጥ ቅዳሜ የተገናኘን ማጥናት ጀመርን። እንደምታውቁት የሰላማዊ ህዝባዊ እምቢተኝነት የሚባል ኮንሰፕሽን አዲስ ነው ለኢትዮጵያ። ምክንያቱም በትጥቅ አመጽ ውስጥ ነው የነበርነው፣ በትግል ውስጥ ነው የነበርነው፣ በአብዮት ውስጥ ነው የነበርነው። በሰላማዊ መንገድ መቀየር ይቻላል አንድን ሀገር የሚለው አዲስ ኮንሰፕት ነው የነበረው እና ጃዋር ያንን ሀሳብ ይዞ መጣ፣ አሰለጠነን። በጎደለበት ደግሞ ኢቨን የነበረበት ኮሌጅ ያስተምሩ የነበሩ ሰዎችን በስካይፕ ስልጠና እንዲሰጡን እያደረገ እነ ላሪ ዳይመንድ ይመስለኛል አንዱ ማስታውሰው እንደነዚህ አይነት ሰዎች ሁሉ ስልጠና እየሰጡን ቀጠልን እና በዚህ መልክ ነው ከጃዋር ጋር የተዋወቅ ነው። ያኔ እኔ ምናልባት 50 ምናምን ዓመቴ ይሆናል፣ ጃዋር 21 ዓመት ልጅ ነው። ግን እንደ አሰልጣኝ እንደሚያቅሰው ለመቀበል እሱም ችግር አልነበረበትም፣ እኔም ለመቀበል ችግር አልነበረብኝም፣ ሌሎቻችንም እንዲሁ እና አንዳንድ ሰዎች በራሳቸው ኃይል ራሳቸውን ይወልዳሉ። አባቶች ሲተርቱ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይላሉ። እዚህ ግን መራጩ ራሱ ባለቤቱ በውስጣዊ ትግሉና ሐሳቡ ሆኖ ነው መናገኘው። የጃዋርን ስናይ ስለ ጃዋር መናገረው ለምን መሰላችሁ? አገራችን የገባችበት ሁኔታ በጣም አደገኛ፣ በጣም አስፈሪ ሁኔታ ነው። ከሃጫሉ ሁንዴሳ ግድያ ጀምሮ የሚደረግ ያለውን ነገር ስናይ አገሪቱን አመራር ማሳጣት፣ ሰው ማሳጣት እና ኮንፊውዝድ የሆነ እርስ በርሱ የተምታታ ግራ የገባው እና ሀብትን ትልቅነትን ከብልጽግና ቲዮሎጂ ማግኘት ብቻ የሚገደድ ማህበረሰብና ኤሊት ለመፍጠር የሚደረግ ነገር አለና ከዚህ እንዴት ነው መውጣት የምንችለው ብዬ በሚጨነቅበት ሰዓት ነው አሁን እነ ጃዋር ከስር ተፈተው በጣም መደገፍ ያለብንን የሰላም ሐሳብ የሰላም አማራጭ ይዘውት የመጡት በቀለና ጃዋር። ይሄንን ሁላችንም ልንደግፈው ይገባል። ጃዋር ከልጅነቱ ጀምሮ የዚህ የፖለቲካ ሳይንስ ጥናት ላይ ያደረገው ትኩረት፣ በተግባርም ደግሞ የከፈለው መስዋዕትነት፣ አሜሪካዊ ፓስፖርቱን መልሶ እስር ቤት መግባት ያልገደደው የደፈረ ሰው ይሄንን የሚያደርግበትን የሐሳቡን ጥልቀት መረዳትና የሚያስፈልገውን ድጋፍ ለመስጠት ፈቃደኛ መሆን አለብን ብዬ አስባለሁኝ እና ሌላው ነገር የሚታየኝ ምንድነው ይሄ አሁን የኢትዮጵያን መንግስታዊ ስርዓት የያዘው አመራር በጣም ኮምፕሌክስ ነው በአንድ በኩል ሳየው። ምክንያቱም አሁን ባለፉት 2 ሳምንታት ወለጋ ውስጥ 1500 አማሮች ገደሉ የሚል ሪፖርት መጣ ከራሳቸው መሃል። ይሄን ማን እንደሚያደርገው አውቃለሁ የሚል የዶክተር ሃንጋሳን ንግግር ሰምታችኋል። አሁን ለዚህ መልሳቸው ምንድነው? ይቅርታ መጠየቅ አይደለም፣ ይጣራ አይደለም፣ እንዴት እንደተደረገ ይሄንን እስከ መጨረሻው እንደርስበታለን አይደለም። አማሮች ስለተገደላችሁ ማልቀስ ጀመራችሁ፣ እንግዳው የኦሮሚያን ባንዲራ በአዲስ አበባ ትምህርት ቤቶች በሙሉ እናውለበልባለን ነው መልሳቸው። በእንዲህ አይነት መልክ ነው ሊገዙን የሚሞክሩት ያለው። ይሄንን መረዳት አለብን። የትግራይን ጦርነት ከመጀመራቸው በፊት ጎሊሶ የሚባል ቦታ 350 አማሮችን ጨፍጭፈው ነው ወደዛ የሄዱት። ከዛ ፓርላማ ላይ እየተንደባለሉ ፓርላሜንታሪያን ህዝባችን ተጨረሰ ምናምን ብለው ያለቅሳሉ። በሌላ በኩል ግን ወደ ትግራይ ቦርደር የውስጣዊ ወሰን የመከላከያ ኃይሉን እያቀረቡ ነበር ኦፌንሲቭ ለማድረግና በጣም እንትን የሌለው ለከት የሌለው መተዳደሪያ የሞራል መሰረት የሌለው አይነት አስተዳደር ነው የመጣውና ይሄንን በቃህ ማለት ምንችለው የሐሳብ አንድነት በመያዝ አንዳችን ለሌላችን ቤኔፊት ኦፍ ዳውት በመስጠት አይዞን በመባባል አብረን በማልቀስ ነው እንጂ እርስ በርስ እየተጠራጠርንና በሚወረውሩልን እንደ ውሻ በሚወረውሩልን ባዶ አጥንት በዛ እየተደሰትን ሊሆን አይችልም። ከዚህ በፊትም የዛሬ 4 ዓመት ይሄ ትግል
ለውጥ ሊያመጣ የቻለውና የነበረው የህዝባዊ ወያኔ ሓርነት ትግራይ የበላይነት ሊከስም የቻለው የጃዋር የሰላማዊ ህዝባዊ እምቢተኝነት እሳቤ በህዝቦች የትግል ህብረት ላይ የተመሰረተ ነበር። በ2011 በፈረንጆች አቆጣጠር የጻፈውን ጽሑፍ ማየት ትችላላችሁ። ለምን ተነጣጥለን እስከቆምን ድረስ በቀጣይነት ከአገዛዝ ነፃ ልንወጣ እንደማንችል ነበር ያስተማረው። በዛ ላይ ተመስርተን ነው ምናልባት ቃሉን ያወጣሁት እኔ ይሆናለሁ ኦሮማራ የሚለውን ቃል። ነገር ግን የኦሮማራ ጥምረት የሚል ነገር በመፍጠር የነበረውን አገዛዝ ለመናድ የሚያስችል አቅም በሰላማዊ መንገድ አንድ ጥይት ሳይተኮስ ያንን አቅም መፍጠር የተቻለው ለዛ ነበረ። ነገር ግን ያንን የኦሮማራ ጥምረት እነሱ ለሚፈልጉት የስልጣን ሽኩቻ፣ የግለሰብ አምባገነንነት ለመመስረቻ፣ ቲፒኤልኤፍን ከህብረቱ ለማግለል፣ የትግራይን ህዝብ ከሻቢያ ጋር ሆነው ለመጨፍጨፍ መጠቀሚያ ያደረጉት። እናዝናለን። ሐሳባችን ያልነበረም ፍላጎታችን ያልነበረም ከፍላጎትና ሐሳባችን ውጪ የተደረገ ነገር ነው የነበረው። አሁንም ምንም ምርጫ የለም። አሁንም ሁላችንም የፈለግነውን ማግኘት አንችልም፣ ልናቅ ይገባል። ኦሮሞ በቁጥሩ ትልቅ ሊሆን ይችላል። ከኢትዮጵያ 40 በመቶ ሊሆን ይችላል፣ 35 በመቶ ሊሆን ይችላል፣ አላቅም። ነገር ግን በቁጥሩ ብቻ ተመስርቶ ሊያገኘው የሚችል ነገር የለም። ሁላችንም ሰተን ለመቀበል ፈቃደኛ መሆን አለብን። ሁላችንም በሰላማዊ መንገድ ተደራድረን የጋራ ቤታችንን ለማቆም ፈቃደኛ መሆን አለብን። ያንን ሳንሞክር ወደ ጋራ ጥፋት ምንገባበት የወደፊት ተስፋ ልንለው አንችልም። ውስጣዊ ቦርደር በሌላቸው ማህበረሰቦች መሃል የቆየ በታሪክ የቆየ ወሰን የሌለው አገር ውስጥ እንለያይ ብንል በወሰን ብቻ እንተላለቃለን። ሌላውን ተውት፣ በወሰን ብቻ እንተላለቃለን። ከዛ የተሻለ ማድረግ እንችላለን። ያ የተሻለው መንገድ ደግሞ ለምን ለብዙዎች ርቆ እንደሚታይ አላቅም። ሁሉንም የፖለቲካ ኃይሎች ያካተተ የብሔራዊ ምክክር ወይንም ናሽናል ዳያሎግ ማካሄድ ነው። ይሄ ናሽናል ዳያሎግ አሁን በስልጣን ላይ ያለውንም መንግስት መጨመር ይኖርበታል ብዬ አስባለሁ። እንኳንስ እነሱን በውጪ በፖለቲካ ምክንያት ተሰደን የውጭ ሀገር ዜግነት የተቀበልን ግን የሀገራችን ሁኔታ እንቅልፍ የማይሰጠንና ቀን ከሌት የምንጨነቅ ሰዎችም የምንወከልበት አይነት አንድ ረጅም የሽግግር ፕሮሰስ አካሂደን በዛ ሂደት ውስጥ ሁላችንንም የሚወክል አይነት መንግስት ምን መሰረትበት መንገድ መኖር አለበት። ይህን ምርጫ ካልወሰድን እስካሁን በቀጠልነው መንገድ ብቻ ነው ልንሄድ የምንችለው። ስላዳመጣችሁኝ አመሰግናለሁ።